ሰላም እንዴት ናችሁ? ይህ ቪዲዮ የሆነ ነገር መጀመር ፈልጋችሁ ወይ አስባችሁ ግን የነገሮች አለመሟላት ለያዛችሁ ወይ ደግሞ በጣም ሬዲ እስክትሆኑ ድረስ እየጠበቃችሁ ላላችሁ ሰዎች ነውና የሆነ ሰሞን ላይ እኔም እንደዛ ቸገር ነበረ። አንደኛ ነገር የሆነ ክላሪቲ ይፈልግ ነበረ ስጀምር ምንድነው የምጀምረው ሙሉ ኢሜጁን ማየት ፈልግ ነበረ። እንደገና ደግሞ የምፈልጋቸው ማቴሪያሎች አልነበሩኝም ስቲል የሉኝም ግን በቃ መጀመር ስለነበረብኝ ነው የጀመርኩት ማለት ነው። መጀመር አለብኝ ብዬ ስላመንኩኝ ማለት ነውና ኢንከሬጅ ላደርጋችሁ ነው። እንደገና ደግሞ ለራሴ የሆነ ጊዜ ላይ ተመልሼ ሳየው የጀመርኩበትን ሞመንት ጊዜውን ማስታወስ ስለምፈልግ የሆኑ ሰዎችም ደግሞ የሆነ ሰዓት ላይ ጥሩ የሚባል ደረጃ ላይ ደርሼ ሲያገኙኝ እቺ ልጅ ከየቱ ጋር ነበር የጀመረችው ብለው ሲመለሱ ከየቱ ጋር እንደጀመርኩኝ እንዲያውቁት እንዲያዩት ለሰዎች ማበረታቻ እንዲሆን በሚል ነው ይሄን ቪዲዮ የምቀርጸው ማለት ነውና አንዳንዴ እኔ እንደዛ አደርጋለሁኝ። አሁን ላይ በጣም በቃ በሳል የምላቸውን ሰዎች ሳይ ወይ ደግሞ በቃ ጥሩ ኤዲቲንጋቸው በቃ ካሜራቸው ምናምን በቃ ሴታፓቸው ምናምን በጣም ጥሩ የሆኑ ሰዎችን ሳይ በጣም ኢምፕረስ ያደርጉኛል። ከዛ ገብቼ ያለሁኝ በተለይ ብዙ ጊዜ ሰዎች ብስለትን ሳይ በጣም እንትን ይለኛል በጣም ይገርመኛል እና ከየቱ ጋር ነው የጀመሩት ብዬ ገብቼ አያቸዋለሁኝ ወደ ኋላ ሄጄ ማለት ነው። እና አብዛኞቻችን ወይ አብዛኞቹ የጀመሩበት ቦታ ይሄ አሁን እኛ እንዳሰብነው በቃ ፐርፌክት ከሆነው ቦታ የጀመረ ሰው የለም። ያው ሲጀምር ፐርፌክሽን የለም ማለት ፐርፌክት መሆን ሳይሆን ወደ ኤክሰለንስ እንጠጋለን የሆነ በጣም በጥራት በጥሩ ሁኔታ ወደ መስራት እንጠጋለን እንጂ ሁሉ ጊዜ የሆነ የሚጎድል ይሆን ብንጨምር የምንለው ነገር ሁሉ ጊዜ አለ በየትኛውም እድገት ደረጃ ላይ ላለ ሰው ማለት ነው። የበላይ ሁሌም ስላለ ማለት ነው። እና ምንድነው በቃ ለመጀመር የምታስቡ ሰዎች ካላችሁ ነገር ጀምሩ። እኔ ስጀምር ሁሉ ነገር ኖሮኝ አይደለም። ሪንግ ላይት ነበረኝ ግን እግሩ ተሰብሯል እንደገና ላይቱም ደግሞ ያን ያህል ጥሩ ስላልሆነ በሱ አይደለም እየሰራሁ ያለሁት ግን ላሳያችሁ እኔ የምጠቀማት እንግዲህ እቺኛዋን ላይት ነው አልጋዬ ላይ አስቀምጬ እኔ የምጠቀማት እና ላይቷን ይሄ ቤት ውስጥ መብራት ሲጠፋ ለማብራት የተገዛች ናትኝ እና እሷን አበራለሁኝ ከዛ አልጋ ላይ አስቀምጣታለሁኝ ከዛ ስልኬን እሷ ላይ አስደግፍና ነው የምቀርጸው ትንሽዬ ወንበር ላይ ቁጭ ብዬ ማለት ነው። እና የምፈልገው አይነት ሴታፕ የለኝም ገና አስተካክላለሁ ወደፊት ማለት ነው። ግን ያኛው እስኪመጣ ብዬ ከጠበቅኩኝ በመሃል ብዙ ነገር ሊያመልጥ ነው በጊዜው መተላለፍ ያለባቸውንም መልእክቶች ሳላስተላልፍ ልቀር ነውና ያው መታዘዝ ከመስዋዕት ይበልጣል። ስለዚህ እንደዛ በሚል ነው የጀመርኩት። ካሜራ ስልክ ምናምን ያሳስበኝ ነበረ። የሆነች አይፎን 7 ፕላስ ናትኝ ስልኬ ባትሪዋ በቀን 50 ጊዜ ነው ቻርጅ የማረጋት ምናምን ይሄ በምፈልገው ሌቭል አይደለም የጀመርኩት ወይ በማስበው አይደለም ግን አት ሰም ፖይንት መጀመር አለብን። ክላሪቲ ስንል ደግሞ ይሄ በቃ ቦግ ያለው በቃ ይሄኛው ኢሜጅ ይታየኛል ምናምን የምለው ነገር አይደለም የሆነች ጭል የምትል ነገር ናትኝ ግን ስንራመደው ነው መጨረሻውን ማየት የምንችለው ወይ አንዱን ስቴፕ ስንሄደው ቀጣዩን ስቴፕ እናየዋለን። እና ክላሪቲ በሰራን ቁጥር በሄድን በተራመድን ቁጥር የሚመጣ ነገር ነው። እና አትፍሩ ለመጀመር ጀስት ባላችሁ ነገር ጀምሩ። ጅማሬያችን ታናሽ ቢሆንም ፍጻሜያችን ታላቅ ይሆናል። ስንሰራ እግዚአብሔርም ይረዳናል ያግዘናል። እኛም ደግሞ በጊዜ ሂደት ራሳችንን እያስተማርን እያሳደግን እንሄዳለን የሚስተካከል የሚቀየር ነገር ስለሆነ ማለት ነው። ነገር ግን እኛ ውስጥ ያለው መልእክት ይበልጣል። የጊዜው መልእክት ውስጣችን ሊኖር ይችላል ለሰዎች በጣም የሚጠቅም ነገር ውስጣችን ሊኖር ይችላል። በተለይ ደግሞ መልእክት አለኝ ብላችሁ የምታስቡ ሰዎች ከሆናችሁ እንደምንም ፍርሃታችሁን አሸንፋችሁ እኔ ካሜራ አልወድም ምናምን ግን በቃ ማድረግ ያለብን ነገር ሲሆን እናደርጋለን። ስለዚህ ያንን የውስጣችሁን ፍርሃት ወይ ደግሞ መኖር አለበት የምትሉትን ነገር አሸንፋችሁ አሁን ላይ ባላችሁ ነገር ጀምሩ። ነገ ላይ የተሻለ ይሆናል እየተስተካከለ ይሄዳል ማለት ነው። እና አሁንም ደግሞ ጅማሬ ላይ ልታግዙኝ የምትፈልጉ ሰዎች ካላችሁ ነገ ላይ ስትጀምር እኮ እቺ ልጅ ፎሎ አረጋት ነበር ምናምን አንዳንድ ሰዎችን እላለሁኝ እኔ አያቸውና ገና ሲጀምሩ ፎሎ ያረኳቸው ሰዎች ናቸውና በጣም ደስ ይለኛል። ወይኔ እቺ ልጅ እኮ ስትጀምር የምላቸው ሰዎች አሉና
ያው በዚህ መንገድ ላይ ሰፖርት ልታደርጉኝ የምትፈልጉ ሰዎች ካላችሁ ፎሎ አድርጉ፣ ላይክ አድርጉ፣ የሚደረገውን ነገር አድርጉ። ግን ውስጣችሁ መልእክት ያላችሁ ሰዎች ደግሞ ችላ አትበሉ፣ መልእክታችሁን አስተላልፉ። ኑ ሁሉንም ነገር ሰብራችሁ አሸንፋችሁ ውጡ። የዮሐንስ መልእክት አንዲት ነበረች፣ መንግስተ ሰማያት ቀርባለችና ንስሐ ግቡ የምትል። ስራውም አንዲት ነበረች፣ ማጥመቅ አይደለ? ስናየው ቀላል ይመስላል። ብዙ ሰዎችም ደግሞ ውስጣችን ያለውን ነገር ስናየው አሁን እቺ ምንድናት ምናምን የምትባል ነገር ልትሆን ትችላለች። ግን ምን ያህል ጠቃሚ እንደሆነ ዩ ኔቨር ኖ፣ ማን ጋር ሊደርስ እንደሚችል፣ ለማን ምን እንደሚጠቅም፣ ለማን ተስፋ ምን አይነት ተስፋ ሊሰጥ እንደሚችል፣ ማንን የሚያስቀጥል እንደሆነ ወይ ማንን የሚያበረታ ነገር እንደሆነ አታውቁም። ውስጣችሁ ያለውን ነገር እስካላወጣችሁት እስካለቀቃችሁት ድረስ ማለት ነውና ያ ጀምሩ ለማለት ነው። ተባረኩ።